ቤተ ክርስቲያናችሁ እያተኮረች ያለችው በምን ላይ ነው? ህንፃ ላይ፣ አጥር ግንባታ ላይ፣ ዘመናዊና ቅንጡ የሆኑትን ሳውንድ ሲስቴሞችን በማደራጃትና በማካበት ላይ ነው ወይስ ምድር ላይ በተቀመጠችበት በታላቋና በቀዳሚ ተልዕኮ ላይ ነው? አንድ የካናዲያ ፓስተር የነበረ ኦስዋልድ ጄ ስሚዝ የሚባል ታላቅ እግዚአብሔር ሰው ከዚሁ አንጻር እንዲህ አለ። The supreme task of the church is evangelization of the world አለ። The supreme task የቤተ ክርስቲያን ታላቁ ስራ ዓለምን በወንጌል መድረስ ነው አለ። ወዳጆቼ ቤተ ክርስቲያን በምድር ላይ ያለችበት ትልቁ ምክንያት የቤተ ክርስቲያን ታላቁ ሱፕሪም the greatest task ምንድነው ብንል ተግባሯ፣ ስራዋ፣ ተልዕኮዋ ምንድነው ብንል ወንጌል ነው። ይህንን ጌታ ኢየሱስ ክርስቶስ የምድር ላይ ተልዕኮን አጠቃሎ ወይም አጠናቅቆ ወደ አብ እያረገ ባለበት ወቅት ለቤተ ክርስቲያን በ12ቱ ሐዋርያቶች አማካኝነት የሰጠበት ተግባር ነው። ታዲያ ዛሬ በዚህ ዘመን በእኛ ጊዜ እኛ የምንገኝበት ቤተክርስቲያን በዚህ ነገር ላይ ነው ወይ ሞር ገንዘቧን፣ ሞር ጊዜዋን፣ ሞር ሪሶርስዋን ኢንቨስት እያደረገች ያለችው ወይስ እዚሁ ምድር ላይ ጥላ ትታ በሚትሄደው ቁሳዊና ተራ በሆኑ ምድራዊ ጉዳዮች ላይ ነው? ወዳጆቼ ቤተክርስቲያን ከወንጌል ይልቅ ቁሳዊ በሆኑ ህንፃዎች ላይ ተራና እዚሁ ምድር በሚቀሩ ነገሮች ላይ እያተኮረች ያለች ከሆነች ያቺ ቤተክርስቲያን የሞተች ቤተክርስቲያን ነች። ፕላስ ደግሞ ወደ ታላቅ ውድቀት እየሄደች ያለች ቤተክርስቲያን ነች። ሕያው የሆነች ቤተክርስቲያን፣ የክርስቶስ አምባሳደር የሆነች ቤተክርስቲያን ሁልጊዜ የትኩረት አቅጣጫዋ ወንጌል ነው። ነፍሳትን ወደ እግዚአብሔር መንግስት ማምጣትና መጥራት ነው። ቤተክርስቲያናችሁ በዚህ አንግል ላይ ተግታ የማትሰራ ከሆነች እየሞተች ያለች ክርስቶስን የማትወክል ቤተክርስቲያን ነች። በዚህ ጉዳይ ላይ